ታኅሳስ 6 ቀን 2007 ዓመተ ምህረት ልጄ ገልገለው ለጤና እንደምን አለ? እኔ አባቴ ወደሳ አንጀቴ ስለተቃጠለ ይሄንን ደብዳቤ ልጽፍልህ ወሰንኩኝ። ልጄ መጀመሪያ እግዚአብሔር ሰላምታ ልጠይቅና ቀጥሎ ስለ ልጄ ዋጭፋ ጉዳይ ልጠይቅ። ይሄ አረመኔ መንግስት የአንተን ታላቅነትን ገደለብኝ። ወንድሜ ዋጭፋንም ማሳደዱን ስለቀጠለበት እንደ አንተ ሳይወድ ተገዶ ውጭ አገር ሄዳለሁ ብሎ ከቤት ወጥቶ ይኸው ዛሬ 5ኛ ወሩን ሞላ። በርግጥ አንተ ውጭ አገር ሄዳለሁ ብለህ ከቤት አልወጣም ልጄ። እንደ አያቴ እንደ ገዳ ዋቆ ታጥቄ የአያቴንና የአባቴን ቀዬ አስከብራለሁ ብለህ መውጣት ነው ልጄ እኔ የማውቀው። አንተ ድሮ ከቤት ወጥተህ ስትቀር ጊዜ ብዙዎቹ ልጃችሁ ሞቷል ብሎ ሲያናፍሱ እኛም ሞቷል ብለን አለቀስን። ሆኖም ግን ከ20 ዓመት በኋላ ከፈረንጅ ሀገር አንተን ድምፅ ስንሰማ ሌላ ነገር ቢቀርም በመኖሪ ተደሰትን ልጄ። ልጄ አሁን በጣም ያሳሰበኝ ነገር የወንድሜ የዋጭፋ ጉዳይ ነው። እኔ ወሬ ስሰማ ዋጭፋ በሱዳን በኩል ከኢትዮጵያ ወጣ አሉ። ልጄ አንተ ስለ ወንድሜ የሰማ ነገር አለ? ልጄ ልጅ እንዳልወለደ ሰው ባዶ እጄ ቀረው እኮ። ባለፈው ራዲዮ ከፍቼ ሳዳምጥ ወደ ፈረንጅ አገር ለመግባት ሲሞክሩ 700 የአፍሪካ ወጣቶች የጫነች መርከብ ባህር ውስጥ ጠፋችና መርከብም አልተገኘም፣ የአንድ ሰውም ሬሳ አልተገኘም ሲሉ እኔ አለቀስኩ ልጄ። እኔ አለቀስኩ፣ አንጀቴ ተቃጠለ። እኔ ወሬውን ሰምቼ ደበቅኩት ልጄ። እናታችሁ በጣቱ ድሮም አልቅሳ ልትሞት ነው። ደግነቱ ራዲዮ ወሬውን ያቀረበው በአማርኛ ስለሆነ በጣቱ እኔ ተገርፌ የተማርኩት አማርኛ እሷ አትሰማም። ልጄ ስለ ዋጭፋ የሰማ ነገር ካለ ንገረኝ እባክህ። አንተ እንግሊዘኛና ላቲን ስለምትችል አሁን መጥቷል በተባሉት በኢንተርኔትና በዌብሳይት ወሬ ፈልግ በእናትህ ልጄ። ሰልሞት እኮ በባዶ ቤት ቀረ። ግማሾቻችሁ ልጆቼ የወያኔ መንግስት ጨረሰብኝ፣ ሁለታችሁ ከአገር ወጣችሁ። አሁን ሌንጮ ብቻ ነው ትምህርት ጨርሶ ወደ ቤት የተመለሰ። እንደምታውቀው ወንድሜ ሌንጮ በጣም እሳትና ጎበዝ ተማሪ ነበረ። ደረጃ 1ኛ እየወጣ ዩኒቨርሲቲ ጨረሰ። ያኔ ሌንጮ ከትምህርት ቤቱ ልጆቹ ሁሉ 1ኛ ሲወጣ የወደቁ የጎበና ልጆች ዛሬ ባለስልጣናት፣ ባለ ቢላ፣ ባለ መኪና ናቸው። ዘመኑ ተቀየረ እንዴ? ጎበዝ የሚወድቅበት የማይቀጠልበት ዘመን ላይ ደረስን እንዴ? በእኛ ዘመን እኮ ጎበዝ ሰው ትምህርት ሲጨርስ ቶሎ በጥሩ ደሞዝ ይቀጠራል። አሁን ግን ጎበዝ አይቀጠርም። የአክስቴ ልጅ ቀልቤሳም እሱም እንደ ልጄ ሌንጮ ጎበዝ ነው አሉ። ሆኖም ግን ትምህርት ከጨረሰ ወዲህ ይኸው እሱም አልተቀጠረም። ድሮ እኔ የማውቀው ሴቶች ቀሚስ ይለብሳሉ፣ ጎበዝ ሰው በጥሩ ደሞዝ ጥሩ ቦታ ይቀጠራል። አይ ዘመን ልጄ፣ ይሄ ቅያሬ እኛ ሀገር ብቻ ነው ወይስ እዛ ፈረንጆች ጋርም እንደዚህ ነው እንዴ? ልጄ አሁን ያሳሰበኝ ነገር ደግሞ ደብዳቤን ሳልጨርስ የሚነግሪ ጉድ አለ። እድሜ ይስጥና አንተ እየረዳህን እያኖርከን ነው። ባለፈው ቆርቆሮ ቤት ስሩ ብለህ ብር የላከውን ብር ቆርቆሮ ቤት ሰራን እኮ። ሆኖም ግን ልጄ ጉዳችንን ልንገርህ ስማ።
አንተ በገንዘብ አልቀረህም እኛ ለፍተን ይኸው መንግስት ይሄ ቦታ ለኢንቨስትመንት ይፈልጋለሁ ብሎ ከፈለጋችሁ ትንሽ ብር ሰጣለሁ ካልፈለጋችሁ በግዳጅ እናንተን አስነሳለሁ ብሎናል ልጄ እሱ ብቻ ነው የሚያስገድድ እሱ ብቻ ነው ጀግና እሱ ብቻ ነው ወንድ ልጅ እነሆ ህዝብ እያለቀሰ ነው ከዚህ በፊት የነበሪዞ የነጋልቹ የነበዳዛ የነዋቂራ መሬቶች ተወስዶባቸው እነሱ አሁን በቦታቸው ላይ አንድ ትጃር ቀጥሯቸው ከስቶ ሰንደዶ ያክላሉ ልጅ ለመቼ ነው ልጄ ሮሮ በዛብኝ እኮ ልጄ ገልገሎ መጀመሪያ ከኤብሳ ልጅ ጋር ታጥቃችሁ የወጣችሁ ምንሽሪና ዶሜ ክላሽ ምን አርጋችሁ እስቲ ንገረኝ የት ቀበራችሁት ልጄ ከዚህ በኋላ ሬሳዬ ነው ከቤቴ የሚወጣ እንጂ በህይወት እያለ ከቤቴ እንዳልወጣ ልንገሪ ልጄ ስማኝ ልጄ ከዚህ በኋላ ሬሳዬ ነው ከቤቴ የሚወጣ ከቀዬ የሚወጣ እኔ እያለው ቤቴ አይፈርስም ልጄ አሁን በእጄ ያለው ዳሮሬሳ የሚል ጦር ነው አሁን አቅሜንም ታቋለ የሚወረውርበት ያኔ ቢሆን እንደሚወረውረው አቃለው ዛሬ ግን አቅምም የለኝም ሆኖም ግን ባኪ ልጄ ቢያረጅም ወኔ አላረጀም ስለዚህ የአያቴን የአባቴን የገዳ ምንሽሪ የቀበራችሁበትን ቦታ ንገረኝ ልጄ ካልሆነ ጠበንጃ መግዣ ገንዘብ ላክልኝ አደራ ሌላ ጉዳይ ደግሞ የዋጭፋን ጉዳይ አደራ ልጄ አባቲ ወደ ሰገዳነኝ ለሰላም ያገናኘን ልጄ